ታላቂቱ በዱላም በምንም ብላ እንትን ብላቸው ማታ ትደንሷ ማሽኮ ነዛ የቶቹ አብረው አላየሽ ትናንትና ተጣጣ ሰላማት ግን ማርያምን እና እንትን እዚህ አዩ አንሻ ወላሂ ትናንትና ያወራኋት ነኝ ማታ ላይ የለችም። እስኪ ሳዲ አንቺ እኮ ምርጥ ሴት ነሽ። መልካም ዜና ነው የምታመጪው። ዋትስአፕ ላይ ገብቼ ራሷን መለስኩልሽ። ስምረትና ማን በእናትሽ ስምረትና ማን እንስሳት? ኧረ እነሱ ከመጡ ሌሎችም ይመጣሉ። እሺ ቆይ ማንነትና ቆይሲ ምንድን ነው ወሬ ጀምረሽ የምታቋርጪ? እነዛ እንትና ትናንትና የለምለም ወንድም በዱላ እያለ ይሰራል። አስገባያትም ማታ አንድ ላይ እዛ ተሰብስበው ልክ ነሽ ሲጨፍሩ እኮ በዱላም በምንም ብላ ስተርቃ ነው መሰል ነው። ከዛ ሳማ ተቀፋትለዋለ የሰክሮ ነው መሰል። በኋላ ነገ ስናቃ ጨብሼ ነው እንዲያትል ትለዋለች። አዎ ትናንትና ልክ ነሽ። በዱላ ነው መታው ነው እንትን ያለችው እኮ እንግዲህ ችግር የለውም። መጨረሻውን ፈታይላለ ጨረቃ ሽንበትና ማናቸው የመጡት ሰዓዲ አረ ጻፊ ሞኩኝ። ይሄኛው ስልክ ፓተርኑ እንደጋግሜው ጠፋኝ። ፓተርኑ ራሱ እንዴት መጡ በዚህ ሰዓት? እናንተ ጥብቅን እንትን ይሆናል። በቲክቶክ የመጡት ላ ስምረትና ማን እንደሆኑ ጻፈችልኝ። ስምረቴ ነው ፍፄ። ወይኔ በቃ አሰን ማለት ነው። አንተን ነው የላኩት። አልመጡም ገና ናቸው። ሚኪ እንትና ማን ነው ስሙ? ስምረት ገና ናቸው። ዋሊኩም ሰላም ወረህመቱላሂ ወበረካቱ። ቀበጣይ እንዴት ነህ? ወይኔ ማርክ እባክሽ ተይው። እራሱ ከመጣ ቆይ እስኪ ሙርኬትና ናቸው ቤካ ማለት ነው። ቤካ እና ስምረትን ማች ለብሰው ጠብቄ ነበር። የበዓል እንኳን ይመጣሉ ወይ ነበር ማር ላይ ይገባ ይሆናል። ሙጣሳብኝ እኮ ወላሂ የስምረት ለመጻፍ አንድ ሰዓት ፓተርን ለማጥፋት አንድ ሰዓት ወይ ዘንድሮ ፎቶ ለጣው ነው። ፍፄ ሚኪ ስምረት አንድ አይነት ልብስ ለብሰው አዎ እሷ ያለበሰችው የባሏን አይነት ነው። ጥሩ አለ። እሱም በኋላ ይመጣል። ደስ ይላል። ደስ ሲሉ ቪዲዮ ለቀቁ። እንደነሱ አሪፍ ፎቶ ነው የለቀቁት። አነኝ በደንብ ስራ ይዘው ከማን ጋር? ከቤኪ ጋር ከቤኪ አራታቸው ቤኪ የለም ሚኪ ወይ ቤኪ እኮ ይሆናል ማለት ሰሞኑን የምትመጣው ከነ ፍፄ ነው። ኧረ አሉ በቀደም መጡ አይደል? አንድ ላይ ምን አዝሏት ኮፍያ ቆይቷል። ሌላ ስራ አለኝ አለ እኮ በቃ ከነ ፍፄ ጋር ነው። በቀደምም እንደዛ ከዳኒ ምናምን ነው። ብቻ ትረጋገም ተረጋግበት አይመጡም በያት። ወይኔ ወይ ፍፄ ደግሞ ፀጉሩ ተቀርቶ ወይኔ ጥሩ ነው የሚያምርበት በጌታ። አዎ የምር ያምራል። ኧረ አያምርም። ኧረ አያምርም። ጥቁር ነው የሚያምረው በጌታ። እኔማ እነግረዋለሁ መድኃኒዓለም ወይ አልተመቸኝም። ትናንትና እነግረዋለሁ ብዬሽ ነበረ። ኧረ በጣም ይደብራል። ላሽኝ መስሎ የለ እንደ ኧረ ያንሳው ወይ ያስጠላል። እንደዛ አይሆንም። በጥቁር ነው የሚያምሩት። በሱ ማይክ ብሩክም እንደዛ እንዳያደርግ። ለብሩክ በፊት አልነበረ አሁን ቀይሯል። ድጋሚ ያደርጋል ብለሽ የሳምሪ ባይሆን ሳምሪ በጣም ያምርባታል። ተመችተውኛል። እነዚህ ስራቸው አራት ሆነው ባንድ አሁን ሁለት ባንድ ሆነው መጨለል ነው በየቀኑ እየመጡ። ችግሩ እሷ ትምህርት ተጀመረባት። ወይኔ ሰላም
ነበር እኮ እኔ ተወጣች እንዴ አዩዬ ወይ የኔ ቆንጆ ወይ አዋጀባ እንዴት ነሽ? የኔ ውድነት አደሽማ ደህና ነሽ? እኔ እናት ደህና ነኝ። ሙሽሙሽ እንዴት ነሽ? ወይማ እንዴት ነሽ? ቅድም ስልክ ላይ ሆኜ በደንብ አላወራሁሽም። እንኳን አደረሰሽ ሙሽሙሽ እኔ እናት እንኳን አደረሳችሁ። እንዴት ናችሁ? አለን ቤተሰብ ሁሉ ሰላም እንዴት ናችሁ? በኮሜንት ያላችሁ ውድ እህቶቻችን እንኳን ለ2017 አዩ እንኳን አደረሳችሁ። መቼ ነው የምለቀቁት? ብዙ ሰው የለቀቀ ነው በነገራችን ላይ የምር መስቀል እንደዚህ ነው የምር እና አዩም የእንትኑ ለቋል እና ያየው ስንቱ አየው እግዚአብሔር ይመስገን። እኛም ስደት ላይ ሆነን ስንት እህቶቻችን አጥተናል። አምላኬ እግዚአብሔር ይመስገን። ምን አለ አሁን ጨረቃ እዛ የምትሰሚውን ተረከረትሽን ስሜትና ጨረቃ እዛ ወይ ታርጊ ዜና ትሰማለች እና ንግግራችን ራሱ ከዜና እንኳን አደረሳችሁ እያለቻችሁ እንኳን ለሞላው ዓለም እንኳን አደረሳችሁ እያለኝ ነው። ጥያቄ እየጠየቀ ነው ጋዜጠኛው። ምንም አይደለም አይዟችሁ። ጨረቃ ሙዚቃ ክፈችላችሁ ነገር ሳይሆን ማን በሙዚቃ ማን ነው አረ ሙዚቃ እንዲያከፍት ከፍታ ዲ ሙዚቃ ወጣ ዘጋ። እሺ ወታደሩ እንዴት ነሽ? አመላችንን ነክቶ እንዴት ነሽ? ተማመሽ የኔ ወርቅ ላንዴ ነሽ የኔ ወርቅ ማዕረግ ሀብተኝ እንኳን አደረሰሽ ማዕረግ እንኳን አደረሰሽ ሀብተኝ እንኳን አደረሰን። እንዴት ነሽ? እኔ ነኝ አልሐምዱሊላህ። ኑኑዬም ሁላችሁም ሰላም ብያለሁ። ሰላምታዬን አቅርቤያለሁ። ግን መልእክት አለን ዛሬ። እሺ እንትና እናመሰግናለን ብለን ነበር። ቅድም የሆነ በት ገብተሽ ብዬ ስገባ ዝም ብዬ ወጣሁ። ኧረ አይኔ አመመኝ። ጧት እዛ ቤት እኮ እገባለሁ። ጧት አላየሁሽም ማረኝ። ጧት እገባለሁ እዛ እኔ እስከ 9 ሰዓት ጠብቃለሁ። እኔም እጠብቃለሁ እስከ ዱባይ 9 ሰዓት ጠብቄ ከሌለ በቃ ተስፋዬን ቆርጬ እንቅልፌ መተኛል። ፋይዳ አንቺ ወደ አሁን ልትተኝ? ኧረ ዝም በይ አንቺ ወዳም ወደል መስቀል ወደል ማለት ትልቅ ሴት ጣውላ ትልቅ ሴት እኮ ነው ወደል ማለት ማታ ውሸታ ማዛና ያስደነገጠኝ የሆነ ነገር ለቀቀኝ። ጨረቃ እኛ ህንጫት ነን እንደዚህ ጋር ቁጭ ብለን አንቺ ኮፕ ሊንክ አድርጎ የሚለው ሰውዬ ጋር የሄድሽው ምን አይነት ምን ማለት ነው? የፈለገችው መግባት እኮ ትችላለች። ምን አገባሽ አንቺ?
እና እኛ ጣውላንን እኛ እንጨት ነን። እንደዚህ ጋር ከሷ ጋር ቁጭ ያልነው እያወራሽ አይደለም። ጨረቃ እኮ ይሆናል በህልሟ ነው እዚህ የምትቀመጥ። ምንድን ነው ስነ ስርዓት ጨረቃ ማንም እንዳይነካ ምንም ወይ አንቺ ምን ፈለግሽ? አንቺ የምትፈልጊው ምንድን ነው? ተናገሪ። አንቺ ማለት ምን ማለት ነው? ጨረቃ አፍቅራሽ ነው። እሱን ነው የምፈራው እኮ በእናትሽ። የለም ልጅ አፈቀርኩሽ አፈቀርኩ የሚለው ነገር እንደምፈራው ነገር ደግሞ ማነው አሁን በአሁኑ ሰዓት የሚመጣው? አፈቀርኩሽ ምንድን ነው አስጠግብሽ? እሺ አፈቀርሽኝ፣ እሺ ተቀብያለሁ። እኔ ማፈቀርሻለሁ ነው የሚባለው። የሆነ እነ ቤታ ጨረቃ ወይ እነ ቤታ